የሆነ የውድቀት ፖይንታችሁን የሚፈልጉ ወንድሞቻችሁ አሉ፣ ጓደኞቻችሁ አሉ። የውድቀታችሁንም አንድ ቀን የሚፈልጉላችሁ ሰዎች አሉ። ባይ ዘ ወይ አንድ ሁለት ልንገራችሁ። የሚፈሯችሁ ሰዎች አንድ ሰው በሌለበት ቦታ ላይ ኔጌቲቭ ነገር የእሱን ነገር የምትናገር ከሆነ ትፈራዋል፣ ተንቀጥቀጠ ትፈራዋል። የምትፈራውን ሰው ነው አንስተህ የምትወጭቀው። በጣም ትፈራዋል። ብትደፍረው የሆነ አቅም ቢኖርህ ኖሮ በሱ ፊት ያን ነገር ማድረግ ትችላለህ። ስለዚህ ከጀርባ ነው የምታደርገው። ከጀርባው ብዙ ጦሮች፣ ብዙ ውጊያዎች የጀርባ ፋይት ናቸው እንጂ ፊልም ይላል። ጉድ ሞርኒንግ፣ እንዴት አደራችሁ? እንግዲህ ጸጋና ሰላም ለሁላችሁ ይሁን። ከእናንተ ጋራ ሁልጊዜ አጭር ቆይታ ሳደርግ በጣም ደስተኛ ነኝ። በዚህ ማለዳ ደግሞ ብቅ ብያለሁ። እንደ ልማዳችሁ የገባችሁ ሰዎች ሰላምታችሁን በመስጠት ከኔ ጋራ ይሄንን ማለዳ አስደናቂ አንዲት በጣም ጉድ ኒውስ ልነግራችሁ ነው የገባሁት። የገባችሁ ሰዎች እስቲ ሼር አድርጉት፣ ሰላምታ ማቅረቡልኝ። እስቲ ቤት ሲገቡስ የከበረ ሰላምታዬ በያላችሁበት ይድረሳችሁ። ሻሎም። እዛ ላይ በጣም ወሳኝ የሆነ የ5 ደቂቃ ኢምፖርታንት የሆነ መልእክት ላስተላልፍ ነው እና የማይነገሩ ፍርሃቶች፣ የማይነገሩ ጥያቄዎች፣ የማይነገሩ ስጋቶች፣ የማይነገሩ ደስታዎች፣ ብዙ ስሜቶች የሰው ህይወት ውስጥ ይፈራረቃሉ እና አጭር ደቂቃ ከዳንተ ጋራ ከሳሙኤል መጽሐፍ ምዕራፍ 27 ቁጥር 1 ጀምሮ ያለውን አንዲት ሀሳብ አንስቼ ነው መናገር የምፈልገው። ያ ቦታ ዳዊት የፈራበት ቦታ ነው። ፍርሃቱን ደግሞ አያስታውቅበት። ያንን ሰዎች ፍርሃት ታውቃላችሁ፣ አያስታውቅም። ሜካፕ ማድረግ ያንን አትሞስፌር መቀየር ይችላሉ። በጣም እነዛን ሰዎች አደንቃለሁ። ደግሞ እንደዛ የምታደርጉ ሰዎች አበረታታችኋለሁ እንድትቀጥሉበት። ፍርሃትን መደበቅ በጣም አንዳንድ ጊዜ which is good የሚሰማችሁ አንዳንድ ጊዜ ደስታችሁንም ቢሆን በጣም ከተደሰታችሁም ደስታችሁንም ሆልድ ማድረግ፣ ምክንያቱም የሚመጣባችሁን ነገር አንዳንድ ጊዜ ሪዚስት ማድረግ እንዳትችሉ አድርጎ አታክ ልትደረጉ ትችላላችሁ። ይሄኛውን ግን ፍርሃት ልንገራችሁ። ንጉስ ብለን የምናስበው ጥሩ ጥሩ ቃሎችን መጠን የምንናገርለት ዳዊት ምናልባት እግዚአብሔር እረኛዬ ነው የሚያሳጣኝ የለም በልዑል መጠጊያ የሚኖር በጣም ብዙ ስለ ዳዊት የሚባሉ ነገሮች አሉ። የዳዊት ኃያላን፣ ዳዊት በሰልፍ ሜዳ ላይ 1000 እልፍ ገደለ ምናምን ይባላል። ሁልጊዜ ፖዚቲቭ ነገርን ብቻ ማሰብ በጣም ጥሩ አይደለም። ስለ አንድ ሰው ስታነሱ ኔጌቲቭ ነገርስ ምን አለው? ኔጌቲቭ ነገርስ ደግሞ በህይወት ውስጥ ሀፕን አድርጓለሁ። አሪዊዝሜ ስንቶቻችሁ ናችሁ? ከኔ ድምጼ ይሰማችኋል? ድምጼ ካልተሰማ ትንሽ ከፍ አደርጋለሁ እና የገባችሁ ደግሞ እስቲ ሼር አድርጉት። ደግሞ የገባችሁ ሰዎች ቴንክ ዩ ቤዛ፣ በጣም አመሰግናለሁ ቤዛ። ከልቤ ነው አመሰግናለሁ። ምክንያቱም እዚህ ላይ ያሉ ሰዎች ስለሚያዩት በጣም ደስ ብሎኛል አሁን ያየሁትን ነገር። ሂድን የሆነ ፍርሃት ነበረበት በውስጡ ዳዊት። ሰዎች የማይረዱት፣ ሰዎች የማያውቁት፣ ሰዎች ፊቱ ላይ የማያነቡበት ፍርሃት ነበረበት። ያ ፍርሃት ምን የሚል ፍርሃት ነበረ? እኔ ዳዊት፣ እኔ የተቀባው ዳዊት፣ እኔ የተጠራው የእሴይ ዳዊት አንድ ቀን በሳኦል እጅ እወድቃለሁ ብሎ በልቡ ያስብ ነበር ይላል። አያችሁ የልብ ሀሳብ። እግዚአብሔር ለዳዊት የሚያስብለት ሀሳብና እሱ ስለራሱ የሚያስበውን ሀሳብ ቶታሊ ዲፈረንት። አንዳንድ ጊዜ ሰዎች ያሉበትን ቦታ ብቻ አይደለም ማሰብ ያለባችሁ። ሰዎች አንዳንድ ጊዜ እናንተ ከምታስቡትም ውጭ ያስባሉ። እናንተ ራሳችሁ እዚህ የገባችሁ ሰዎች አንድ ቀን ብላችሁ የአንድ ቀን ቀጠሮ በህይወታችሁ ላይ ያላችሁ ሰዎች አላችሁ። ያን ፍርሃታችሁን ያንን አይነት ስጋት በማናችንም ህይወት ውስጥ ይፈጠራል። በቀጥታ የምነግራችሁ ነገር ከፊታችሁ ያለው እግዚአብሔር ያለው እንጂ እናንተ ያላችሁት አይደለም። እሱ በሳኦል እጅ ላይ እሞታለሁ ይላል። ሳኦል ደግሞ የሚገርመው ነገር በጣም የሚገርመው እኔን ከመፈለግ ያቆማል ነው የሚለው። ራሴን ልሰውርና ልደብቅ ሲል ለምንድን ነው? በትጋት ይፈልገዋል። እመኑኝ፣ የሆነ የውድቀት ፖይንታችሁን የሚፈልጉ ወንድሞቻችሁ አሉ፣ ጓደኞቻችሁ አሉ፣ የመስሪያ ቤት ጓደኞቻችሁ አሉ፣ የስራ ባልደረቦቻችሁ አሉ፣ አብሯችሁ የሚያገለግሉ አሉ። ትረስት ሚ አታቁም በምን አቅጣጫ ግን አንድ ቀን አገኘዋለሁ፣ አንድ ቀን አገኛታለሁ ብለው የሚከታተሏቸው ሰዎች አሉ። እነሱ ዛሬ ቀስማቸው እንዲሰበር ይሄን እውነት እነግራቸዋለሁ። አንድ ቀናችሁን የሚፈልጉ የክብራችሁን አንድ ቀን የሚፈልጉ እንዳሉ ሰዎች እንዳሉ ሁሉ
የውድቀታችሁንም አንድ ቀን የሚፈልጉላችሁ ሰዎች አሉ። አሁን እዚህ ጋር ከዚህ ቢዝነሱ ፌል ያደርጋል፣ አሁን ከዚህ አገልግሎቱ ይወድቃል። ከዚህ በኋላ በጉጉት የሚፈልጉ ሰዎች፣ በጉጉት የሚጠባበቋችሁ ሰዎች አሉ። ከወጣበት አይወርድም፣ ከገባበት ማጥ አይወጣም ብለው የሚፈልጉ የሳኦል ልጆች አሉ። ሁልጊዜ የክፉ ልጆችም እያደጉን የሚመጡት የመልካም ሰዎችም ልጆች እያደጉ ነው። ሳኦልን የሚመስሉ ሰዎች ሁልጊዜ ሕያው ናቸው፣ ይቀጥላሉ። በደንብ ነው የምነግራችሁ። ይሄንን እስኪያማችሁ ድረስ እነግራችኋለሁ። አንዳንድ ሰዎች ደፈጣ ይዛችሁ ገብታችሁ የምትሰሙኝ ሰዎች ስላላችሁ አም ቴሊንግ ዩ ዘ ትሩዝ። የምትጠብቁት ሳይሆን እግዚአብሔር ያዘጋጀው ክብር ብቻ ነው የሚሆነው። ስለሌሎችም ለመስማት የገባችሁ ልትሆኑ ትችላላችሁ። ኬፋ ምን ሊያወራ ነው? አንድ ቀን የክብራችሁን ቀን የሚጠብቁ ሰዎች የክብራችሁን ቀን ያያሉ። አንድ ቀን የውድቀታችሁን ቀን የሚጠባበቁ ሰዎች የክብራችሁን ቀን ያያሉ። አሜን ነው፣ አሜን ነው። ሌላው አትሸሹም። ዳዊት እንደዛ ያለው ከዚህ ቦታ ከሱ አካባቢ ልሽሽ በቃ። ምክንያቱም ጠዋት ይፈልገዋል፣ ማታ ይፈልገዋል፣ ቀትር ላይ ይፈልገዋል። ወሩን ሙሉ ዳዊት 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 ይላል። ሰዎች ሰብስቦ ዳዊት ባይዘወይ አንድ ሁለት ልንገራችሁ። የሚፈሯችሁ ሰዎች በጀርባችሁ ላይ ቁጭ ብለው ብዙ ሐሜት ያማቸዋል። ብዙ ስማችሁን ማጠልጠል ይወዳሉ፣ ያነሳሉ ስማችሁን። በእናንተ ፊት ግን መቆም አቅም የላቸውም። ሰላም ሲሏችሁም ቀና ብለው እናንተ የማየት እንኳን አቅም የላቸውም። እንደዛ አይነት ነገር ኦብዘርቭ አድርጋችሁ ታውቃላችሁ? ኦብዘርቭ አድርጋችሁ በጀርባ የሚያማችሁ ሰዎች እናንተ ፊት ለፊት አይናችሁን ማየት አቅም የላቸውም። ቅስማቸው የተመታ ነው፣ ጥላቸው የተገፈፈ ነው። አይችሉም፣ ሪዚስት ማድረግ አይችሉም። ያንን ነገር መልሰ አንተ እስካላደረክ ድረስ አንተ ቀና ብለህ ትኖራለህ። አንድ ቀን ይወድቃል፣ አንድ ቀን ይጠፋል፣ አንድ ቀን ትሰበራለች፣ አንድ ቀን ተስፋ ትቆርጣለች፣ አንድ ቀን ብሎ አንድ ቀናቸውን የሚጠብቅላቸዋል። እነዛ ማን ይባላል መሰረት? የሳኦል ልጆች ይባላል። ሳኦል የዳዊትን ውድቀት ብቻ ድሪም የሚያደርጉ ሲተኛም ሲነሳም ዳዊት ዳዊት ዳዊት። መቼ ይሆን የምትወጋው? መቼ ይሆን የምትጠፋው? መቼ ይሆን የምትቀሰው? መቼ ይሆን ቢዝነስ ኮላፕስ የሚያደርገው? መቼ ይሆን የምትዋረደው? ለዳዊት የሚመኘው ምኞቱ በአጠቃላይ ይሄ። ሪቨርሱን ላሳያችሁ፣ ገልብጬ ላሳያችሁ። መጽሐፍ ቅዱስ ላይ ዳዊት ወደቀ፣ ማን ነው ከነ ወንድሞቹ ከልጁ ጋራ ምናምን ሳኦል ወደቀ ይላል። በግብዖን ተራራ ላይ ወደቀ ይላል መጽሐፍ ቅዱስ። ዳዊት ምን አደረገ ነው የሚለው? እሰይ ስጠብቅ የነበረውን ነገር አገኘው፣ ተሳካልኝ። ይሄ መሰሪ ወደቀ አለ አይደል? እንደዛ አይደለም ያለው። ውድቀታችሁን ለሚፈልጉ ሰዎች እናንተ ትንሳኤያቸውን ተመኙላቸው። ባይ ዘ ዌይ ኮንፊደንስ ከሌለ ነው የሰዎች ስኬት የሚያበሳጭ፣ የሰዎች መቆም የሚያቃጥል። በራስህ ኦልሬዲ ፌል እንዳደረግ ስላወቅ ምን ትላለህ? ፌል ቢያደርግ ትላለህ። ሶ የዳዊት ስኬት ሳኦል ውስጥ ስለሌለ የሳኦል መሞት ለዳዊት ጉዳት ነበር እንጂ ጥቅም አልነበር። ያስሚ በጣም ይሄ ነው በቃ ማለት የብዙዎች ችግር ነው። ዛሬ እዚህ ቦታ ላይ እንደዚህ እየገለጥኩት ነው። አንዳንድ ሰዎች እንትናቸው ማስክ አላቸው፣ ግን እንዴት ይሆን አገልግሎቱ? እንዴት ይሆን መውጣት መግባቷ? ትዳሯ እንዴት ነው? ስራዋ ጥሩ ነው? እንደው መድረክ ላይ ሳያት እንደው እንደዚህ አገልግሎቱ፣ እንደው ስራዋ፣ ቢዝነሷ፣ ላይፏ። እነዚህ ሰዎች የእናንተን ጉድ ዊሽ ይዘው አይደለም እንደዛ የሚያደርጉት። ታስሚ ያ ስሜት ቢኖራቸው ኖሮ ከእናንተ ጋር መቆማቸውን ያሳዩአቸው። የድላችሁ ቀን ግርግራቸው መከራ ነው። አጠገባችሁ ለመቆም ከእናንተ ጋር ለማጨብጨብ እንደነበሩ ነው አክት የሚያደርጉት። let me tell you one thing፣ አንድ ሰው በሌለበት ቦታ ላይ ኔጌቲቭ ነገር የእሱን ነገር የምትናገር ከሆነ ትፈራዋለህ፣ ተንቀጥቀጠ ትፈራዋለህ። የምትፈራውን ሰው ነው አንስተህ የምትቦጭቀው። በጣም ትፈራዋለህ። ብትደፍረው የሆነ
አቅም ቢኖርህ ኖሮ በሱ ፊት ያን ነገር ማድረግ ትችላለህ። ስለዚህ ከጀርባ ነው የምታደርገው። ከጀርባው ብዙ ጦሮች፣ ብዙ ውጊያዎች የጀርባ ፋይት ናቸው እንጂ ፊት ለፊት አይደለም። ስለዚህ ሲያነሱኝ ነበር ለእንትና ቁጭ ብለው የሆነ ቦታ ኮፊ ሾፕ ስፔሻሊ እንደዚህ አይነት የወረደ ኮፊ ሾፕ መንደር ውስጥ ተራ ቦታ ላይ ምናምን ስማችሁ በሚነሳ ጊዜ ደስተኞች ነው የሚፈሯችሁ ሰዎች ናቸው እናንተ የሚያነሳው። ስለዚህ ስፍራቸውን አትልቀቁ። ዳዊት ስፍራ ልልቀቅ አለ። በቃ የሰው አንድ ቀን ስለሚገለኝ አለ፣ አንድ ቀን አደጋ ውስጥ ስለምገባ ይሄን ቦታ ልቀይራለሁ። እኔ አንድ ነገር አንድ ወጥ ልንገራችሁ፣ ቦታችሁን እንዳትቀይሩ፣ ስራችሁን እንዳትቀይሩ፣ አገልግሎታችሁን እንዳትቀይሩ። ትልቁ ስኬታቸው ለነሱ ያ ነው። ፌል አንተ ካደረግ ያኔ የነሱ የሳቅ ቀናቸው ነው። ያኔ የነሱ የደስታ ቀናቸው ነው። ያንተ መብራት በማጥፋት የነሱ የሚደምቅላቸው የሚመስላቸው ሰዎች አሉ። ያንተን በማውደም የነሱ የሚገነባላቸው የሚመስላቸው ሰዎች አሉ። ስለዚህ በእንደነዚህ አይነት ሰዎች ፊት ፌል አታድርጉ። ስፍራህን አትልቀቅ። የዝማሬ ቦታህን አትልቀቅ። የስብከት ቦታህን አትልቀቅ። የስራ የቢዝነስን ቦታ አትልቀቅ። ፌል እንዳደረግ ቢሰማሽም እንኳን ዛሬ መልእክት ይሄ ነው። ስፍራህን ልልቀቅ አለ። አንደኛ ሳሙኤል ምዕራፍ 27 እንደማነበው ስፍራህን ልልቀቅ፣ ይገለኛል ሰውዬ፣ እያሳደደኝ ነው ሰውዬ፣ እየተከታተለኝ ነው ሰውዬ። አንድ ቀን ሊያጠፋኝ ይፈልጋል፣ አንድ ቀን ሊገለኝ ይፈልጋል። ዋት ዱ ዩ ቲንክ? ስኬት ልሰጣችሁ ትፈልጋላችሁ? ሊዘምሩባችሁ የተዘጋጁ እልል ሊሉባችሁ የተዘጋጁ ምላሶች ላይ ልታስደስቷቸው የምትፈልጉ ከሆነ ስፍራ መልቀቅ ትችላለህ። ይደሰታሉ። ይዛን ጊዜ ተገላገልኩ፣ እንዲህ ወድቃ ማየት ነበር የፈለኩት፣ እንዲህ ከስራ ነበር ማየት የምፈልገው። የነዛ ሰዎች ሳይሎች ምን እንደው ታውቃላችሁ? የተሳካላችሁ ቀን ከእናንተ ጋር የመደሰት አቅም የላቸው፣ ያቅታቸዋል። አገልግሎታችሁ ሲሰፋ ሲያዩ ይበሳጫል። ህይወታችሁ የደመቀ እንደመጣ ካዩ ይቆጣል ውስጣቸው። ፌለሪቲን ሳይሆን አንድ ቀን ላይ መጠበቅ ያለባችሁ የክብራችሁን ቀን መጠበቅ ያለባችሁ፣ የድላችሁን ቀን መጠበቅ ያለባችሁ፣ የከፍታችሁን ጊዜ መጠበቅ ያለባችሁ። ስንቶቻችሁ ሼር እያደረጋችሁ ነው? ሜሴጅ አንድ ሰው ጋር እንዲደርስ መልእክት ሼር ታደርጋላችሁ? ልክ እንደውን ጊዜ እያደረጋችሁ ነው። እግዚአብሔር አምላክ የተመሰገነ ይሁን። አንድ ቀን ሞገስ ነጋ የምትባል ሰው ብሎክ ላደርግት ነው ዊዝን 1 ሚኒት ከዚህ በኋላ መጻፍ ካላቆምክ በስተቀር ማለት ነው። ብሎክ ሳደርግ በፍቅር ነው፣ ደግሞም ለዘላለም አታየውም ይሄን ፔጅ ከዚህ በኋላ። ኦኬ ስላላቆምክ ጉድባይ። ይሄን የማደርገው ወገኖች እንትን አይደለም ማለት የሆነ ጥላቻ ምናምን ከዛ አንግል እንዳታዩ። ማያስፈልጓችሁ ሰዎች ህይወታችሁ ውስጥ መቆየት የለባቸውም። ያው ሶሻል ሚዲያ እዚህ ጋር ኖሮም አልኖርም እሱ የሚጎዳው ነገር የለም። ምንም የሚጎዳው ግን አፌክት የሚያደርጓችሁ ሰዎች ጋር አብራችሁ አትብረሩ። አፌክት የሚያደርጓችሁን ሰዎች ጽሑፍ አታንብቡ። አፌክት የሚያደርጓችሁን ሰዎች ጎዳ መንገድ አትምረጡ። በፍጹም እንዳታደርጉ። ስለዚህ አንድ ቀናችሁን በጉጉት መጠበቅ ያለባችሁ የክብራችሁን ቀን፣ እግዚአብሔር ያዘጋጀላችሁን፣ እግዚአብሔር የደገሰላችሁ መልካም ነገር እንጂ የራሳችሁን ነገር እንኳን ፊሊንጋችሁን እንኳን አታዳምጡ። ከኔ ጋር ናችሁ? እና በጉጉት ለሚጠበቅ ለሰዎች ጥበቃ አትመቻቹ። በደንብ አድርገው እንዲጠልሷችሁ ራሳችሁን አታመቻቹ። አንዳንድ ሰው ራሱን በደንብ አድርጎ ለሰዎች በሚፈልጓቸው ዳይሬክሽን ላይ ቁጭ ይሉላቸዋል። ትረስት ሚ ይሄን ዓመት ትምህርቱን አይጨርስም ሲባል ልክ እንዳሉት እዛ ቦታ ላይ ትምህርቱን ያቆማል። ዋይ ዱ ጊቭ አፕ? ሰው የዛን ሰዓት ላይ ሰክሰስፉል ነው ማለት ይሄ መጠጥ አያቆመውም የተባለው ሰውዬ ያው እኮ ብለነው ነበር እኮ ይቀጥላል መጠጡን ሲል አንስቶ ገጭ ማድረግ ይጀምራል።
ያሏችሁ ቦታ ላይ የሚመኙላችሁ ሰፈር ውስጥ ምን ሰራላችሁ? የሚመኙላችሁ መንደር ውስጥ ምን ሰራላችሁ? የሳኦል ትልቁ ስኬት ዳዊት ፌል ቢያደርግ ነበር። ልክ እንዳለው በእጄ ይወድቃል ብዬ ነበረ። ልክ ዳዊት ደግሞ አንድ ቀን በእጁ ወድቃለሁ ብሎ ነው የሚለው። አንድ ቀን በሳኦል እጅ እጠፋለሁ። ብዙ ሰዎች እንደዛ እያሉ ነው የሚኖሩት። የስጋት ኑሮ፣ የፍርሃት ኑሮ። ልክ እንዳለችኝ ሆኜ ፌል አድርጌ ራሴን አገኛለሁ። ምንም ተስፋ የለህም የተባሉ ሰዎች ተስፋ እንዳላቸው ማሰብ እንዳለባቸው ነው መልዕክት ማስተላለፍ። ዋጋ የለህም የተባለ ሰው ዋጋ የለኝም እያለ መኖር የለበትም። ማንም ሰው ቫልዩ አያድርግም። ማንም ሰው አክሰፕት አያደርግም። ማንም ሰው ስለአንተ መልካም ድሪም አይኖረው። አንተ በዛ ሰዎች ባሉ መንገድ ውስጥ ራስን ማግኘት የለበትም። አንድ ቀን በሳኦል እጅ እጠፋለሁ። እንደውም ይህን ሰፈር ላይ መሄድ እችላለሁ። ከዛስ እኔ መፈለግ ያቆማል። let me tell you one thing፣ እናንተን በክፉ የሚፈልጓችሁ ሰዎች መቼም ቢሆን አያቆሙም፣ ይቀጥላሉ። እንደዛ ነው የሚለው ዳዊት። እፎይ የምለው የምገላገለው ዳይሬክሽን ስቀይር ነው አለ። ከሳኦል ቴሪቶሪ ከሱ ፕሬዘንስ ውጪ ሲሆን ነፃ አወጣለሁ አለ። አንድ እውነት ልንገራችሁ፣ ጠላቶቻችሁ ባሉበት መንደር ውስጥ የመግዛት አቅማችሁን ከፍ ማድረግ ነው ያለባችሁ። በምትጠሉበት ሰፈር ውስጥ እዛው ከብዳችሁ መቀጠል ነው ያለባችሁ። አጋንንት ስፍራውን ይልቀቅ፣ ክፉ ስፍራውን ይልቀቅ። ለምን ትለቃለህ ስፍራ? ሀገር ብቀይር ይሻለኛል፣ ስራ ብቀይር ይሻለኛል፣ አገልግሎት ብቀይር ይሻለኛል፣ ጓደኛ ብቀይር ይሻለኛል፣ አካባቢ ብቀይር ይሻለኛል። አንተ ውስጥ እስካልተቀየረ ድረስ እዛም የሚጠብቁ ሌሎች ሳኦሎች አሉ። ያለህበት ቦታ ላይ ነው መግዛት ያለበት። ያለህበት ቦታ ነው የበላይ መሆን ያለበት። ገዝተህ ኑር፣ አሸንፈህ ኑር፣ በልጠህ ኑር። በብልጫ ህይወት ማለት ይቻላል። የስ ይቻላል። ከልጅነቴ ጀምሮ አትችልም እየተባልኩ ነው ያደኩት። አቆስ ተግራ ሰው አይሆንም፣ አይሳካልም። የሰዎችን ድምፅ የሰዎችን ቃል በሰማ ኖሮ ድሮ ነበር ፌል ማለት ነው። አሁንማ ምንም ኦልሬዲ እኮ ዝም ብለን እየዳመጥን እየጨፈለቅናቸው ነው የምንሄደው እንጂ የሚያስቆመን ኃይል መዝሙሮቻችን መዘክሮች ናቸው። ገንጥለናቸው ነው ያለብን። ስንቱን ጨለማ ስንቱን ምድረ በዳ እየገነጣጠልን ነው የመጣ ነው። ሳኦል ላመቻቸላችሁ ታርጌት የተዘጋጃችሁ ሰዎች ጦሩ ይወጋኛል ካልክ ይወጋሃል። በፊቱ ወድቃለሁ ካልክ በፊቱ ወድቃለሁ። ለዚህ ነው በጣም ደስ የሚላቸው። ይኸው እኮ እግዚአብሔር በእጅ ጣል የሚሉ ሰዎች አልገጠሟቸው? ተመቻችተህ ልክ ስትመቻችላቸው ያንን የሚሉ የሰው ውድቀት እንደ ውሃ የሚጠማቸው ሰዎች፣ የሰው ውርደት እንደ ውሃ እንደ እርጎ የሚጠሙ ሰዎች ማህበረሰብ መካከል ነው ያለነው። ርዕስ የላቸውም። ሲገናኙ ሻይ ቡና ላይ አሁን ላይ ሜቢ አሁን ፎር ኤግዛምፕል ልበላቸው 3 ሆነው ከፍተው እያዩ ከሆነ ልባቸው ክፉ እርኩስ ሆኖ ሊያዩ ይችላል። ቢዝነስ የላቸውም። የራሳቸው ቢዝነስ የራሳቸውን ፖቴንሻል የሚያወጡበት ጊዜ የላቸውም። በሐሜት የበከለ ማንነት ሰክሰስፉል የማይሆኑ ሰዎች፣ የሚደመጥ ነገር ለምድሪቱ የሌላቸው ሰዎች፣ በእነሱ ሰዎች ተባረክን፣ ተነካን፣ እግዚአብሔር ተናገረን ብለው እንኳን አያውቅም። በእነሱ አንድ መዝሙራቸው አንድ ስብከታቸው ትዝ የማይባሉ አንሰክሰስፉል ፒፕል። ይኸውልህ ስኬት ውስጥ ያሉ ሰዎች የሰው ስኬት ነው የሚያስደስታቸው። ከስኬት የጎደሉ ሰዎች እንዴት አድርገው ሌላውን ደግሞ ወደ ራሳቸው መንደር ውስጥ እንደሚጎቱ ነው የሚያስቡት። ህልማቸው ይሄ ነው። እንዴት አድርጌ ልጎትተው? መንፈስ የራቃቸው ሰዎች፣ ጸጋ የራቃቸው ሰዎች፣ ድል የራቃቸው ሰዎች የተሳካልህ ሰውማ እንዴት እንደሚሳካልህ ያሳያል። ሳኦል ኦልሬዲ የተገፈፈ ነው። ጸጋው ተገፏል። መንፈሱ ከላዩ ላይ ሄዷል።
ሲዘን አንድ ነገር ብቻ ድሪም የሚያደርገው ዳዊትን የቱ ጋር ይዤ አፈር ከደሜ ልቀላቅለው፣ እንዴት አድርጌ ወደ ራሴ መንደር ውስጥ ልሳበው። እንዴ ሄደን ሳውዝ አፍሪካ የትኛው መድረክ ላይ ቆመ ኬፋ ብሎ እኮ የሚያመው አገልጋይ ያለበት ዘመን ላይ ያለ ብራዘር። አሞ አንጀት ተቃጥሎ ይቀራል እንጂ ኬፋ እንደሆነ ይቀጥላል። ገና ልጆቹ ይቀጥላል። አንተ ማበል ትችላለህ። የራስን አቅም ከውስጥ እስካላጠረስ እኔን እያከየ ከመቃጠል ውጭ ምንም አማራጭ የለም። መደሰት ትችላለህ ወይ? አንድ ሰው ቢዝነስ ጀምሮ ቢዝነሱ ሲሳካለት ስታይ መደሰት ትችላለህ? ዳስ የጤነኛ ሰው ስሜት ያለው። ለዚህ ነው መጽሐፍ ምን ይላል? ባፈሩባት ምድር ለክብርና ለምስጋና ቦታ ቀይረህ ለመባረክ አትሯሯጥ። እዛው ባለበት ባፈርክበት በተዋረድክበት አትሆንም አትጠቅምም በተባልክበት ቦታ ላይ ይሳካልኛል ብለሽ መቆም አለብሽ። ነው ወይ? they have to see ዝማሬያቸው ወደ ለቅሶ ሲቀይሩ ማየት ቆመሽ ማየት አለብሽ። እግዚአብሔር የሚያዘጋጅልሽን ማዕድ ሰፈር ቀይረሽ ለመብላት አትዘጋጅ። የጠላቶቼ ፕሬዘንስ ፊት ነው አለ። በቃ በጠላቶቼ ፊት ለፊት ነው እንጀራዬን የሚያዘጋጅልኝ እግዚአብሔር አለ። በሚጠሉኝ በሚቃወሙኝ በሚዘልፉኝ ፊት እንጀራ በላለሁ ነው ያለው ዳዊት። ሰፈር ቀይረ ለመባረክ አትሯሯጥ። አገር ቀይረ ቻይና መካከል ይሻለኛል፣ ህንድ መካከል ይሻለኛል፣ የሆነ ቡጁምቡራ ኪጋሊ ውስጥ ይሻለኛል። በእንደዚህ እስር ያለ ሲስተም ውስጥ ለመግባት ራሳችሁን አታዘጋጁ። እዛው ባላችሁበት እግዚአብሔር እኔን እንደባረከኝ ሰው እንዳደረገኝ እንዳነሳኝ አርሲ ነገሌ የምትባለው ከተማ ማወቅ አለበት። ድፍን ሚበላው አጥቶ የሚያድር ሲንከራተት የነበረው ኬፋ መታወቅ ያለበት ቻይና ውስጥ ሄዷል። አንዳንድ ሰው ቻይና ውስጥ እግዚአብሔር ባርከኝ ይላል። ለምን ሽሽት? ለምንድን ነው? ወንጀል ካልሰራ ለምን ትሸሻለህ? አገር ቀይራለሁ አለ። በቃ ዳዊት እንዳለ አገር ቀይራለሁ፣ ከዚህ ተነስቼ እጠፋለሁ ከፊቱ ቢከዝ ሊገለኝ ነው ሊያጠፋኝ ነው። ለማን እንደምናገር አላውቅም፣ ግን መልእክትህን እየጠጣህ እንዳለ 100% እርግጠኛ ነኝ። ስፍራ ለቀ ለመባረክ ስፍራ ለቀ የሆነ ነገር ለመሆን ሰምባዲ ሆን ይመልሳል ብለህ የምትመኝ ሰው አይሳካልም። ትረስት ልብህ ንጹህ ከሆነ እዛው እግዚአብሔር ፕሮቴክት ያደርጋል። እዛው በክፎች መካከል ነው፣ በአመፀኞች መካከል ነው፣ በምትጠላበት መንደር ውስጥ በምትናቅበት መንደር ውስጥ እዛው እግዚአብሔር ያነሳል። አሜን ነው። እስቲ ምልክት ስጡኝ እየሰማችሁ ካላችሁ አላችሁ እዚህ ውስጥ ስንቶቻችሁ ልባችሁ የሞቀ ለሌሎችም ሼር እያደረጋችሁ ነው? ትክክለኛ ክብር ማለት የማትታወቅበት መንደር ውስጥ መክበር ሳይሆን በምትታወቅበት በተዋረድክበት ባፈርክበት በተሳቀቅበት ግራ በተጋባበት መንደር ውስጥ እግዚአብሔር ሲያነሳ ያ ትክክለኛ መነሳት ያ ትክክለኛ መክበር ያ በሳኦል ፊት ጤነኛ መሆን የሚታወቀው ደግሞ የሳኦል ፌለሪቲ የማያስቅ ስትሆን። አንዳንድ ሰዎች በሰዎች ውድቀት ሐሴት ያደርጋሉ። እያልን እኮ ነበረ እየጠበቅነው ነበረ እኮ እንዲህ እንደሚሆን እኮ ያስታውቅ ነበር ከአካሄዱ ወይ ይገርማል በጣም ያልነው እኮ ሆነበት የሚሉ ሰዎች አልገጠሟችሁ? እባቦች ናቸው እነዚህ። እባብ ቤተክርስቲያን ውስጥ የሚሽለኮለኩ እባቦች፣ ቢዝነስ ውስጥ የሚሽለኮለኩ እባቦች፣ መስሪያ ቤቶች ውስጥ የሚሽለኮለኩ እንደጠበቅነው ነው እኮ የሆነ። የሰው ውድቀት የሚጠማቸው የሚያስደስታቸው ክፉ ሰዎች። ትክክለኛ ጤነኛ የዳዊት መንፈስ ሳኦል ወድቆ ሲያይ የሚያለቅስ ነው፣ የሚደስት አይደለም። ተወግቶ ባየ ጊዜ የእስራኤል ኃያል ነው፣ የእስራኤል ጀግና በአደባባይ ወደቀ። አም ቴሊንግ ዩ አንድ ቀናችሁን የሞታችሁን ቀን አይደለም መጠባበቅ ያለበት፣ የኪሳራችሁን ቀን አይደለም። አንድ ቀን የልጄን ሲዲ ሰማለሁ ብዬ ተስፋ አደርጋለሁ። አንድ ቀን ልጆቼ በየአደባባዩ ገና እግዚአብሔርን በክብር ያገለግላሉ ብዬ ነው የምጠብቀው። አንድ ቀን ስጠብቅ እግዚአብሔር ያዘጋጀልኝ የክብር ቀኖች አሉ ከፊቴ ብዬ የምጠብቀው። አንድ ቀን ሊገለኝ ነው ብላ ጠብቅ። ልጠፋ ነው
እቺ ልቤ አንድ ቀን የሆነ ቦታ ላይ ጸጥ ትላለች፣ እግሬ የሆነ ቦታ ላይ ሰበራል፣ አንድ ቀን እንደዚህ ሆናለሁ ብለህ እንዴት ድሪም አድርገህ ከዛ ትጠጣዋለህ መልሰህ ያለ። ብዙ ሰው እንደዛ ነው የሚሆነው። ትመኛለህ፣ ታስባለህ፣ ከዛ በአፍ ትናገረዋለህ። አንድ ቀን እንደዚህ ያንን ቀን ያን ትሆናለህ። እንደውም ውጭ ሀገር ስፔሲፊክ የምትሞቱበትን ቀን ሁሉ ይነግሯቸዋል። ታውቃላችሁ? ኢትዮጵያ አይ ቲንክ እንደዚህ የተለመደ አይመስልም። በዚህ ቀን፣ በዚህ ወር፣ በዚህ ሰዓት ትሞታለህ ብለው ነግረው ቃል ጋር ዞር ይላል። ኤግዛክትሊ ባሉት ቀን ብዙ ሰዎች ይሞታሉ። ያ ማለት ምናልባት እነሱ በሳይንስ ሄደው የደረሱበት ነገር ሊሆን ይችላል። በዚህ ደረጃ የእግዚአብሔርን ቃል የማያምን ሰው የዶክተሩን አምኖ በእለቱ ሰውዬው ይሞታል። ይገርማችኋል። ገጥሟቸዋል። አሜሪካ፣ አውሮፓ እንደዚያ ነገር እንደሚባል ሰምታችኋል? የምትሞቱበትን ቀን ነው ሰዓት ይነግሯቸዋል። ከዛ ቀን ጀምሮ ያ ሰውዬ ምን ይላል? በዚህ ወር፣ በዚህ ሰዓት፣ በዚህ ቦታ ሞታለሁ ይላል። ኤግዛክትሊ እንዳለ ይሞታል። አንድ ቀናችሁን ለምን እንደምትጠብቁት? አንድ ቀናችሁን ምንድን ነው ኤክስፔክት ያደርጋችኋል? የሚገርመው ይሄ በንግግር አይደለም የሚወጣው። ልረዳችሁ ፈልጋለሁ። ይሄን በዚህ አቅጣጫ እረዳችኋለሁ። ስሙኝ። እንደዚህ አይነት ንግግሮች ሰው አውጥቶ ከአፉ አያወራም። ገባችሁ? አንደኛ ሳሙኤል 27 ቁጥር 1 ላይ ስትመለከቱ ዳዊት ከአፉ አውጥቶ እንዲህ አለ ተብሏል የሚጻፈው። ዳዊትም በልቡ አንድ ቀን በሳኦል ቤት በእጅ ላይ ወድቃለሁ ብሎ ይጠባበቅ ነበር። በልቡ ነው፣ አልተናገረም። አያቱ የውስጥ ፍርሃት፣ የውስጥ ስጋት። ከልባችሁ ጋር ስታወሩ ምን ያህል ስሜት ይሰማችኋል? ምንድን ነው ልባችሁ እያላችሁ ያለ? ለልባችሁ ምን እየነገራችሁ ነው? ለነፍሳችሁ ምን እያወራችሁ ነው? ያንን ነው ሪኮግናይዝ የምታደርገው፣ ያንን ነው የምታስተናግደው። አንድ ቀን ወድቃለሁ የምትል ከሆነ ኦኬ ትወድቃለህ። ዳሴ ሰው የአፉን ፍሬ ነው የሚባለው። ኢንፋክት አትሞስፌሩና አየሩ ያ ይመስላል። አይታችሁ ከሆነ ዳዊት በእርግጠኝነት ከሰውየው አፈላለግ የተነሳ እንደሚሞት እርግጠኛ ነበረ። ይፈልገዋል ሰውየው፣ ያለ እረፍት ነው የሚፈልገው። የት ገባ ዳዊት? ምን በላ? ምን ጠጣ? አንዳንድ ሰዎች ቢዚ ናቸው በሰው ቢዝነስ። የት አገልግሎት ላይ ያለው? የት መድረክ ላይ ቆመው? የት ነው የበላው? የት ነው የጠጣው? የት ነው የሚሰራው? ምን አገኘ? ምን ወጣች? የሰው ህይወት ብቻ የሚከታተሉ ቤት ተከራይተው ቤታቸው የማይኖሩ ነውረኞች ቁጥራቸው ጥቂት አይደለም። የሰው ቤት ብቻ የሚያስሱ፣ የሰው ላይፍ ብቻ ሰርች የሚያደርጉ ላይፍ የላቸው። ቤት ተከራይተው የሚኖሩት የሰው ትዳር ውስጥ ነው። ቤታቸው እንዴት ነው? ትዳራቸው እንዴት ነው? ስራቸው እንዴት ነው? ምንም ቤታችሁን እንድትኖሩ አበረታታችኋል። እንደዚያ ሰዎች ውስጥ ያላችሁ ሰዎች ራሳችሁን ፈልጋችሁ አገኙ። ከሰው ሲስተም ውስጥ ውጡ። ከሰው ቢዝነስ ውስጥ ውጡ። ሳውል እንደዛ ነው። በበረሃ በገጠሩ በጫካው ዳዊትን ይፈልገዋል። ምንም ላይፍ የለም። ከዛች ወይስ ዳዊት በላ፣ ዳዊት ጠጣ፣ ዳዊት ከማጋር ቁጭ ብሎ አወራ። ዳዊት ስለምን ነበር ሲናገር የነበር? ሆል ላይፉ በዚህ የታሰረ ነበር። ሆል ላይፉ እንደ ተቅበዘበዘ ዳዊትን እየፈለገ። የሚገርመው ታሪክ መጽሐፍ ስለ ዳዊት የሚለው የእሴይ ልጅ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት፣ ጠላት በእርሱ አይጠቀምም፣ የአመፅ ልጅ ክፋት አይጨምርበትም። ለእግዚአብሔር ከተገኛችሁ ሌላው ፈልጎ አያገኛችሁም። ሹር እርግጠኛ 100% ተናግራለሁ። እግሩ እስኪ ደማ ድረስ ሊፈልግ ይችላል። አእምሮ እስኪፈነዳ በአንተ ላይ ብዙ ነገር ሊያስብ ይችላል። በዛ ትጨናነቂ። አንቺ ቦታሽ ላይ ለመሆን ያለብሽ የልብሽን ሀሳብ አስተካክል። የአፌ ቃልና የልብ ሀሳብ በፊት ያማረ ይሁን ያለው ዳዊት ለዚህ ነው። የልብ ሀሳብና የልብ ሀሳብ በፊት ያማረ ነው። የአፌ ቃል በፊት ያማረ ነው። ስለ ራሳችሁ የምትናገሩትን ነገር አውጡና አውርዱ። ምን እያሰብኩ ነው? ምንድነው ከልቤ ጋር እያወራለሁ? ዳዊት ከልቡ ጋር አንድ ቀን ሞታለሁ፣ አንድ ቀን ጠፋለሁ ነው የሚለው። እግዚአብሔር ያዘጋጅለትን የክብር ነገር እንዳየ አንዳንዴ ከጨለማው የተነሳ እንደዛ እናስባለን። ብዙ ሰው ሞት አይፈራም። ከሞተ በኋላ ሰው የሚለውን ነገር ነው የሚያስበው። ከልባችሁ ጋር የምታወሩትን ነገር አስቡ። ምን እንደምታወሩት አቤ ጉድ ኒውስ። እዚህ ስላላችሁ ሰዎች ጉድ ኒውስ አለ። ለሁላችሁም ጉድ ኒውስ አለ። በልባችሁ የምታስቡት ነገር እሱ እግዚአብሔር ከሌለበት አይሳካም፣ አይሆንም።
ሞቱን እየጠበቀ እግዚአብሔር ንግስናን ያዘጋጀለት ለዳዊት። ይሄ በጣም ያሳፍራል እማላችሁ። አንዳንድ ጊዜ አፍራችሁ አታውቁም? እኔ ብዙ ጊዜ አፍሬ ያውቃለሁ። እኔ የማወራውና እግዚአብሔር የሚያደርገው ነገር ይለያያል። እኔ በልቤ የማወርደውና እግዚአብሔር ለእኔ ያደረገው ነገር የሰማይ የምድር አይገናኝም። እግዚአብሔር ያሳፍራችኋል። መልካም ነገር እያደረገላችሁ ያሸማጥቃችኋል። ጉድ ኒውስ ይሄ ነው። ያሳፍርሻል። ከምታወሪ ውጪ እግዚአብሔር መልካም እያደረገልሽ አንቺን ያሳፍርሻል። ምን አለ ባላልኩ ብላችሁ አታውቁም? ምን አለ እግዚአብሔር ላይ ቃል ተናግሬ ባይወጣ ነው ብላችሁ አታውቁም? ይባላል። እግዚአብሔር ለእኛ መልካም በማድረግ የሚታወቅ አምላክ ነው። ልክ መዝሙሬ ላይ እንደሰማችሁት ለእኔ መልካም በማድረግ የታወቀው እግዚአብሔር የሚታወቀው ለሰዎች መልካም በማድረግ ነው። ሰዎችን በማገዝ፣ ሰዎችን በመርዳት ነው። ሰዎችን በማቆም ነው። ሰዎችን በማበረታታት ነው። እግዚአብሔር በዚህ ብቻ የሚታወቀው። ስለዚህ ዛሬ አንደኛ ሳሙኤል 27ን ሙሉን እናንተ አንብቡት። ዛሬ ለእናንተ ያስተላለፍኩት መልእክት አንድ ቀናችሁ የክብር እንጂ የውድቀት ብላችሁ አታስቡት። አንድ ቀናችሁን ስታነሱ ከልባችሁ ጋር ማውራት ስትጀምሩ ልጠፋበት ነው ልሞትበት ነው ብላችሁ አታስቡ። አንድ ቀንሽ ምንድን ነው? ስለ አንድ ቀን ነው ዛሬ ያካፈልኳችሁ። አንድ ቀን በእንትን አይደል፣ አንድ ቀን በእንትን፣ አንድ ቀን በዚህ ሀገር፣ አንድ ቀን በዚህ ስራ፣ አንድ ቀን በዚህ ጤንነት ኮንዲሽን፣ አንድ ቀን በዚህ ትምህርት ቤት፣ አንድ ቀን ብላችሁ ሮንግ ነገርን በራሳችሁ ላይ አትጫኑ። የዛሬ መልእክት ይሄ ነው። አንድ ቀን ስትጠብቁ የስኬታችሁን ቀን አስቡ፣ የድላችሁን ቀን አስቡ፣ የማሸነፊያችሁን ቀን አስቡ፣ የከፍታችሁን፣ የበረከታችሁን፣ ከእግዚአብሔር ጋር ሰላም የምትሆኑበትን፣ ከሰዎች ጋር ሰላም የምትሆኑበትን፣ ለክፎችም ለመልካሞችም መልካም የምታደርጉበትን አስቡ። ወዳችኋለሁ። ሆፕፉሊ ይሄ መልእክት ጠቅሞኛል፣ ኬፋ አመሰግናለሁ የምትሉ ከሆነ ለአንድ ሰው የገባችሁ ሰዎች ሼር አድርጉልኝ። ለዛሬ ያለኝ መልእክቴ በዚያ ጠናቅ ያለው። ወዳችኋለሁ። ሻሎም